አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሰዎች እንዴት ናችሁ? ደህና ናችሁ? እኔ ሰላም ነኝ። ሁላችሁንም ሰላም ብያለሁ። ውድ ሀገር የልጅ ብያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ይዤላችሁ የመጣው ከባለፈው ቀጥዬ አለማወቅ የሚለውን ታሪክ ነው ማለት ነው። ይህ ሴት ልጅ ነኝ እና ምን ይጠበስ እንደውም ይለይላችሁ፣ እኔ ራሴ ሴት ነኝ። ቀደም ሲል ሁለት ነገር ነኝ ብያችሁ ነበረ። መጀመሪያ ሰው ከዚያም ሴት ነኝ። መቼም ሰው መሆኔን መገመት አይገድምም። ግን ለምን ወንድ መሰልኳችሁ? ሴቶች እንኳን ለምን ወንድ መሰልኳችሁ? ሰው ሁኜ ተወልጄ ሴትነት ራሴ ላይ ወደቀችብኝ። ሴትነት ምንድናት? ሌላ ጥያቄ ናት። ከከበቡኝ መካከል አገቱኝ። ይህንን አሁን አልመለስም፣ ግን እሞክራለሁ። አባቴ ሳልወለድ ሞተ አልኳችሁ? አዎ፣ በዚህ ምክንያት ከፈጣሪ ጋር ቀጥታ ግንኙነት ኖሮኝ ነው ያደግኩት። አሁንም እንደዛው ይመስለኛል። እያደግኩ ነው መሰለኝ። ግን አባቴ ታውቃላችሁ ሲባል እሰማለሁ። ሲሞት እሪ ብላችሁ ነበር። በአካል ለማታውቁኝ ሰው እሪ ብሎ ማለቀስ ለምንድን ነው? አባት የሌለው ልጅ ለምን ያሳዝናል? እናት አትበቃም ያለው ማን ነው? እናቴ አትበቃም ማለት ምድር አትበቃም ማለት እኮ ነው። ምድር ደግሞ ሀገር ናት ብያለሁ። በሀገር ደግሞ ቀልድ የለም። ግን ለምን ቀላል በሀገር ይቀለዳል እንዴ? በብዙ ከከበብኩኝ ጥያቄዎች እኔና አያቴ እናወራለን። ከልጅነቴ ጀምሮ እያወራን እኔ ልጅ ሆኜ ጀምሮ አውቀዋለሁ። እሱ ደግሞ አያቴ ሲሆን ጀመረ ያውቀኛል። ለረጅም ጊዜ አባቴ ነበር የሚመስለኝ። እንደምገምተው አያቴ ሆነ። ሳይፈልግ እና ሳያውቅ ብቻ ሳይሆን ሳያስበው ጭምር ነው ሰው ሆኖ ተፈጥሮ ርብማን እንዴ የወደቀበት ሳያንስ በአንድ ጊዜ አያቴና አባቴ ሆን። በሴት ልጅ ምክንያት እናቴ የወደቀበት ሳያንሰው በአንድ ጊዜ አያቴና አባቴ ሆነ። በሴት ልጅ ምክንያት እኔን ልቧን ከአባቴ ጋር ቀብራ ብቻዋን ነው የኖረችው። ከአያቴና ከኔ ጋር እየኖረች ለምን ብቻዋን ኖረች እንደሚባል ባላውቅም አያቴ እወደዋለሁ መሰለኝ። ብዙ ጊዜ የሚያወራው ባይገባኝም እሱ የድሮ ፖለቲከኛ ነው። የድሮ ፖለቲከኛ ማለት ምን ማለት ነው? አሁን ድሮ ጋር ሄዶ የሚያስተካክል የሚመስለው ማለት ነው ወይስ ሁሌም ሰው ከቆየ የድሮ ፖለቲካ መሆኑ አይቀርም? በተለይ በእኛ ሀገር አያቴ የሚያወራው ብዙ ባይገባኝም ግን እየሰማሁ ለዚህ ነው እወደዋለሁ መሰለኝ ያልኩት። ግን ሳልወደውስ ቢሆን የምሰማው ሌላ የሚያወራኝ ሰው ስለሌለ ቢሆን ወይንስ የኔም መብት መስማት ብቻ ሆኖ ቢሆንስ? የምናገረው መብት ሲባል ሁልጊዜ ስለ መስማት እና መስማት መብት አስባለሁ። አያቴ ለዘመናት ታግሎ ያጣውን የመናገር መብት አንዳንዴ እኔ በመናገር ብዙ ጊዜ ግን ለእኔ በመናገር የሚያወጣውን ይመስለኛል። ልጅ የመኖር መብት በጣም አስፈላጊ ነው። ካልተናገረ እና ካልተነጋገረ የሀሳብ ፍንጭ ሊፈጠር አይችልም ይለኛል። እንዲህ ሲለኝ እኔ ከአያቴ የወሰድኩት የመስማት ግን ያለመስማት መብት ተጠቅሜ በሀሳብ ፍንጭት አይደለም።
እንዴ ሰው ከሰው የተፈጨው ስል እጠይቃለሁ። እንዲህ ስጠይቅ ይበሳጫል። የዛሬ ልጆች የሚነግሯችሁን አትሰሙም። ዝም ብላችሁ ብቻ ከላይ ከላይ መዘባረቅ ነው ይለኛል። እኔ ደግሞ የዚያ ዘመን ልጆች መብታቸው የሚናገሩት መስማት ብቻ ነበር የሚመስለኝ። እንዲጠይቅህ አትፈልግም እለዋለሁ። መጠየቅማ ጥሩ ነው ጠይቀኝ ይለኛል። መልስ ብሎ ጠየቀኝ ስለው ያኮረፍኩ ደግሞ መጠየቅ የሚፈልግ ቀጥታ መልስ ያለውን ጥያቄ ነው። በልጅነት ይህንን በጣም ቀላል ነው። ልጅ ሆኖ እኔ ሁሌ ልጅ ነኝ ነው የምለው። ግን በጣም ትንሽ ልጅ ሆኜ ከአያቴ ጋር ከምንከዋቸው የተለት ተግባሬ አንዲት አትክልት ውሃ ማጠጣት ነበር። አትክልት ይሁን መሬቱ ውሃ የሚጠጣው እርግጠኛ መሆን ባልችልም፣ ሰዎች የኛ ባህሪ ሁሉ የሌላ ሰው ብቻ ሳይሆን የእንስሳት እና የእጽዋትም የሚመስለን ለምንድን ነው? ለማንኛውም ወደ ነሳሁበት ብዙ ጊዜ እሱ አትከልክቶኝ ውሃ ሲጠጣ እኔ ከስር እየተከተልኩ የበኩሌን አስተዋጽኦ ለማበርከት እጥራለሁ። እሱ ያጫውተኛል። አንድ ቀን የውሃ ማጠጫ ጎማው ተቀብዬ ውሃ ሳጠጣ ያጠጣሁትን አፈር ጭቃ እየሆነ የተጫሁት ነጠላ ጫማ ላይ የተረገጠ እግሬን ስላልበላሸብኝ እዚያ አፈር ላይ እግሬን እያጠብኩ አትክልቱ ማጠጣት ቀጠልኩኝ። አያቴ ጭቃውን ደግሞ ከእግሬ ሲነካኝ መሳቄን አይቶ ልጅ አይዞሽ አፈር እኮ ነው የነካሽ፣ ሰው ደግሞ የተሰራው ከአፈር ነው አለኝ። ክፉ አልኩት። በጣም ደነገጥኩ። አሁንም ድረስ ሰው አፈር መሆኑን ሳስብ እደነግጣለሁ። እንዴ አልኩት። ከድንጋይ እኮ መስሎኝ በመገረም ደገመልኝ። ፈጣሪ ሰውን የሰራው ከአፈር ነው እስኪ ማርያምን በል ብዬ ቢጠይቀው መንደሬን ዘረጋሁለት። ሳቄ ይህንን የመሰለ ጥያቄዎች ይወዳቸዋል። መልሶቹ እሱ አይከብድም። እኔ መልሱን ተሸክሜ እንደምሄድ ትዝ አይለኝም። ሰው ከአፈር ነው የሚሰራው ካለኝ ጊዜ አንስቶ ገንዘብ በዘነበ ቁጥር በጎርፍ ተሸርሽሮ የማለቅ እየመሰለኝ ከሱ ጋር በልጅነቴ አያቴ ትልቅ ልጅ ነው አርጅቷል። በትንሽ ልጅነት ረጅም ሳይሆን አይቀርም መጉበት ስለጀመረ ወደ ሰማይ ከፍ ብሎ ዞር የተመለሰ ነው የሚመስለው። አሁን አትክልት ውሃ ሲያጠጣ ሳየው ድፍት ብሎ የሚሳለማቸው ስለሚመስለኝ ዛፎቹ አክባሪዎቹ የሚሉት ይመስለኝ። አፌ ቢኖራቸው ኖሮ በጣም ጥንቁቅና ወግ አጥባቂ ቢጤው ነው። ጡረተኛ በመሆኑ መሄጃ የለውም። ብዙዎቹ ጓደኞቹ እንደሱ ጡረተኛ በመሆናቸው አልፎ አልፎ ሲገናኙ መንግስትን ከማማትና ስለሚወስዱት የመድኃኒት አይነት ከመነጋገር የዘለለ ጊዜ ማሳለፍ የላቸውም። ቢሆን ግን አያቴ የሥነ ሥርዓት ታማኝነት አልተወም። ዘወትር ማለዳ ተነስቶ ሸሚዝ በመተኮስ ከረቫን ያስራል። አንዳንድ ጊዜ ከረቫን እያሰረ በመስታወት ራሱን እያየ ዞፎ ስመለከተው
ተጨራምቶ የተሸከመበት ፊቱን በተኮሰ ለማስተካከል የሚያስብ ይመስለኝና እሰጋለሁ። ከረባቱ ምን ያደርግሃል ስለው ታዲያ እንዲያንቺ ራቆቴን ልሂድ ይለኛል። አንገቴ ከታች ራቆቱ ይመስለዋል። ሴትን አያቴ ከተከናበችው ሳይሆን አትቀርም። ስለ ርዕሷ ማውራት አይወድም። የተሸከመበት አንገትህ ስበብ ለመቁረጥ መስሎኝ እኮ ነው ስል አሾፍበታለሁ። አንቺ ዱርዬ ይለኛል እየቀለደ በፈገግታ። ከልጅነቴ ጀምሮ እኔ የሚጠራበትን የስሜት ተቀጽዮን አንዷን ዱርዬ ምንድነው አባባ ስለው ጥሩ ጥያቄ ነው ስታድጊ ይገባሻል ብሎ ይዘጋብኛል። በልጅነቴ ስንት ጊዜ መልሶቹን እንዳስተናገድኩኝ ቆጥሬ አልዘልቀውም። እስካድግስ ብዬ ድርቅ ስልበት የኔ ዱርዬ ማለት ነው ይለኛል። እያሾፈ መሆኑን ቢገባኝ አላውቅም ልጄ ነኝና ያንተ ጫካ ነኝ ማለት ነው ስለው አይደለም መደበቂያ መሸሸጊያ ነሽ ማለት ነው ይለኛል። እንዴት አልቀውም ልጆቼ አንዳንዴ የወላጅ መደበቂያ ይሆናሉ ብዬ ያዞሩብኛል። ከምን አባባ እለዋለሁ። ከራሴ ከኑሮዬ ካለፈው ከሚመጣው ብሎ ሲያወርድብኝ ዝም ብዬ በመዘዘግ አየዋለሁ። እንዲያዞረብኝም ገብቶኝ ይሆን እንደዞረብኝም አውቆ ለኔ ውሉ ባይለኝም ጭንቅላቴን እየዳበሰ አይዞሽ ስታድጊ ይገባሻል በማለት ሳልጠይቀው መልሱን ይዘጋዋል። አያቴ እወደዋለሁኝ። መጀመሪያ ስሜ ነበርኩኝ ስሜት ብቻ ሰው አልነበርኩም። ሌላ ሰው አብሮኝ አልነበረም። ሀሳብ አልነበረኝም። ቋንቋ አልነበረኝም። ከሁሉም በላይ ታሪክ አልነበረኝም። ከእናቴ ማህፀን ከወጣሁ ያጋጠመኝ አንድ ልዩ ነገር ብርድ ነበረ። ዓለም በእይታ ውስጥ ነበረች። ከኔ ብዙ አትርቅም። በትንሽ እጆቿ ስወራጭ ልደርስበት ከምችለው ውጭ ሌላ ምንም አልነበረኝም። ለኔ በጀርባዬ በተንጋለልኩበት ሆኜ በመስታወት የሚገኘውን ብርሃን ከተኛሁበት የልጅ አልጋ ፍርግርግ ንዴቶች ላይ የፈጠረ ነጸብራቅ በጣም ያስገርመኛል። አትኩሪ እሱ ሳይ እውላለሁ። ጨለማውና ብርሃኑ የሚገኝበት መስመር ትኩረቴ ይስበዋል። ለአያቴ ፍጥጥ ብዬ እቆያለሁ። ፍጥጥ ብዬ በማያቸው ዝብርቅርቅ ቀለማት ስደምም አንድ የማላውቀውን ነገር ውልብ አለብኝ። ባልደነግጥም ከማፈጠጥ አስተጓጎለኝ። ይህ ድንገት ውልብ ያለ ነገር ፍጥነቱ እንዴት ትወረዋለህ? ኮከብ ያለ ነው። ይህ የሆነ ግን የእኔ መሆኑን የማላውቀው እጅግ ሲወዛወዝ በእይታዬ ሜዳ ውስጥ ድንገት ጥልቅ ብሎ በማለፍ እንደሆነ የገባኝ ዘግይቶ ነው። ውልብ በማለት ታይቶ የጠፋውን እጅግ ከገላዬ የተጣበቀ እጅግ የማንቀሳቀሰውና ሳንቀሳቀሰው የሚፈልገውን እጅ ለካስ አንድ ናቸው። ስሜት ብቻ ስለነበረው ይህንን አላውቅም ነበር። አንድ ቀን በውስጤ የማላውቀውን ቁጭ በድንገት ተቀሰቀሰ። ማዕበል የመታኝን አንጀቴን አወራጨኝ። መናወጥ ግን ቀጠለ። ተንፈራጠጥኩ።
ወይ 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 የሚል ድምፅ ወጣኝ። ምን ጉድ እንደወራብኝ እጅግ የመዓል ሞገድ እየጨመረ አስደነገጠኝ። ከሆነ አካባቢ ህመም መሳይ መብራት አስመመ። ዋይ 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 ጮኸቴ አቀለጥኩት። የስሜቴ ዓለም በአንድ ጊዜ ፈረከስኩት። ወጣ የተያያዙ የሚመስሉ መስመሮች ሁሉ በአንድ ጊዜ ደብዝዘዋቸው ጠፋ። የምሰማኝ ማዕበል እኔው ውስጤ እንደሆነ ብቻ ይታወቀኛል። ነፍስ ብዙ ነፍስ ቁርጥ ቁርጥ የሚል ነፍስ ዋዋ ከሚጮኸኝ ጋር ተባበረ በመጠበቅ በኋላ ሲገባኝ ነፍሴ የራሴ ትንፋሼ ዋይ ዋይ የሚለውን የራሴን ለቅሶ ድምፅ እንደሆነ ገባኝ። ይህንን ስላችሁ ታዲያ ቆይቼ በኋላ ነው ትልቅ ስሆን ረበሸኝ። እየጮኸ የሚሰማኝ ህመም እያለ በዝግታ ህመሙን ወደ መሀል ተሰበሰበ። መሀል ምን እየሆነ ባላውቅም ብዙ እድሜ የማያውቀው ዓለም እንዲህ ነው። ስሜ ብቻ በመሆኑ ምልክት ነው። ከአንድ መስታዊ እና ቋሚ የሆኑ ሁኔታ ጋር የተዋወቅኩበት ረሃብ ገላዬ መጠጣት እና አቀፈችኝ። ስታቅፈኝ ታወራለች። ምን እንደምታወራ አላውቅም። ዝም ብላ ታነባለች። ውዴ የኔ ልጅ ረበሽ እኔን በራበኝ መጣሁ። በቃ መጣሁ እኮ ይኸው። እሽሽ እኔን እናትሽን እኔ ይራበኝ መንከባከብ እኔ በፈቃዴ የባዘት የሚመስለኝ እናቴ ናት። እናቴ አገልጋይ የምንባንቧ ትርጉም ባይገባኝም ሙዚቃዋ ድምጿ ግን ሌላ ነው። ደስ ይለኛል። ውብ ድምፅ፣ ውብ ዜማ፣ ውብ ሙዚቃ። የእናት ድምፅ ምንም ብታወራበት ያምራል። መረዋ ማለት እናቴ ድምጿ ነው። ድምፅ መረዋ የእናቴ ድምፅ ከእኔ ለቅሶ ጎላ ብሎ ሲያቀፈኝ በነጎድጓድ የተናወጠች ዓለም በመቀስቀስ ዝግ ማለት ጀመረች። ምንም ይሁን ምንም ትበል ምንም የእናቴ ድምፅ እናቴ ንግግር ከእኔ የመጀመሪያ የራሴ ግንኙነት ነበር። ሰዎች ከራሳቸው ጋር የምንተዋወቀው በእናቶቻችን ድምፅ ነው። ዘፈሯን ሳታውቋት ከተጋደምኩበት አነሳችው። በመጀመሪያ ቀና አድርጋ በአየር ላይ ካየችው በኋላ ትከሻዋን አንተራሰች። ከደረቷ ጭንቅላቴን ከትከሻዋ ላይ ሲያርፍ ፍርሃቴና ድንጋጤ ቀለለኝ። ለዚህም ነው እድሜ በሙሉ በከፋኝ በመጨነቅ ደስ ባለኝ ብቻ ስሜቶቹ ገነንፍለው በወጡ ቁጥር ሌላ ሰው የሚወደኝን ኖሮ በስሜ እንደምትነጻደቅ ኖር ነበረ። መተቃቀፍ ከስሜት መራሽ ይተረፋል። እናቴ አንዳፈችኝ በዝታ ታወዛለች ጀመረ። በመወዛወዝ እንጀመረኩኝ። የውስጤ በረሃብ መወዝወዝ ሲረጋ ተሰማኝ። እንደራበኝ ቢሆንም እንኳን እሽሩሩ ያረገኛል። በስሜ ስነቃ እሽሩሩ ማቆያ ይሆናል። ድንገት አፌ ከእናቴ ውስጥ በፈለቀ ጉዝጉዝ ተሞላ።
ጡቴ ነው እንዴ? ጡቴን ፈልጌ እንደማግህ አላውቅም። አብሮኝ የተወለደ መሆን አለበት። ጡት ወይ መሆኑን ምን የእናት መሆኑን አላውቅም። መጀመሪያ በቸኮላ ሳስበው የሚሄድብኝ መስሎኝ ትንሽ ቆይቼ በእናቴ ደረት እንዴት ተኛሁ በመዝናናት የእናቴ ጡት ወተት ማጣጣም ጀመርኩ። የእናቴ ጡት ያለውን እርካታም በጉሮሮዬ ሲወርድ